ዛሬ የምጽፈው ጥያቄ ስላለኝ ነው። ምክንያቱም የኢትዮጵያ ሕዝብ ማወቅ አለበት፣ የትግራይ ሕዝብ ማወቅ አለበት፣ የኤርትራ ሕዝብ ማወቅ አለበት፣ የዓለም ሕዝብ ማወቅ አለበት። ምክንያቱም የፕራይም ሚኒስተር አብይ አህመድ እና የስዊዘርላንድ ፖለቲሽን ጀስት አብይ አህመድን ከቨር አፕ እያደረጉት እንዳሉ ይገባኛል። ነገር ግን ዓለም ማወቅ ያለበት ምንድን ነው? ልጁ ማለት ፕራይም ሚኒስተር ኢትዮጵያ ከሴት ቤት እንደማይወጣ ማወቅ አለባቸው። ጠቅላላ በቃ ፖለቲካውን መስራት የሚፈልገው አንድ ሴት ቤት ነው። ስለዚህ የኢትዮጵያ ሕዝብ ማወቅ አለበት። ምክንያቱም የኛ የቤተሰብ ህይወት መጫወቻ አይደለም፣ ወይም የእሱን ዙፋን ማሞቂያ አይደለንም። እኛ የአፍሪካ ፖለቲከኞችን ለመሰብሰቢያ፣ የትግራይ ፖለቲከኞችን ማሰናከያ፣ የአማራ ፖለቲከኞችን ማሰናከያ፣ የዓለምን ፖለቲካ ማዛቢያ ነው። ይሄ የመንግስታት ጨዋታ ነው። እና የምጠይቃቸው ምንድን ነው? ፕራይም ሚኒስተር አብይ አህመድ ያለ ሴት መስራት አትችልም? ያለ ሚካኤል ወይም ያለ ሴት ያለ እኔ መኖር አትችልም? ህዝብህን የምታስተዳድረው አንድ ሴት በመጣላት ወይም አንድ ሴት በመጎርጎር ነው? ይሄ ነበር አቀማመጥህ? ለምንድን ነው ከሴት ቤት የማትወጣው? አንድን ሴት ከዓለም ለማነካካት እንደ ሰይጣን ለምን ፈለግ? ወይስ ሰይጣን ነህ አንተ? ምክንያቱም ሰይጣን ነው ሴት የሚከተለው ይላል መጽሐፍ ቅዱስ። ሰይጣኑ ባለሰባቱ ቀንድ አውሬ በሴቷ ላይ ይተፋል ይላል። ክፋትን ይረጭባታል፣ ክፋትን ይዘራል፣ በዓለም ያሰናክላል ይላል። እና አንተ እውነት ትመስለኛለህ የማስበው። ምክንያቱም ለምን የሴት ህይወት ማመሰቃቀል ፈለክ የሚለው ጥያቄ ላይ ነው። አንተም የስዊዝ ፖለቲከኞችም የዩሮፕ ፖለቲከኞችም የአሜሪካ ፖለቲከኞችም ለምንድን ነው ጋምብለር መጫወት የፈለጋችሁት? ለምን እናንተ ሳትሆኑ በቃ በሰላም ሌላው ህዝብ ለምን በሰላም አይኖርም? የአንድ ሴት በመጎርጎር ፖለቲካን ለመስፋፋት ለምን ፈለግ ፕራይም ሚኒስተር አብይ አህመድ? አሁን ጥያቄ አለኝ ከባባድ። ሴት እየተከተልክ ከኋላ ተቃዋሚ ነኝ እንደዚህ ነኝ ማለት አይደለም። ለምን ከሴት